ሰላት ግዴታ ከሰላት ወደ ኋላ ማለት በፍጹም መንገድ የለም። ሰላት የተወሰው ይከፍራል አይከፍርም በዑለማዎች መካከል ኺላፍ መኖሩ ብቻ ይበቃል ይላሉ። አንተ ራስህን ካፊር ነው አይደለም የሚባል ውዝግብ ውስጥ እንዴት ለማግኘት ራስህ ትፈቅዳለህ አሉ። ታሪክ الصلاة ሆነ ሰላትን ትተህ ዑለማዎቹ ይህ ሰው ካፊር ነው ወይስ አይደለም ብለው የሚከራከሩበት ሰው ለመሆን ለምን ትፈቅዳለህ ለራስህ? ከባድ ነገር እኮ ነው። የኩፍርና የእስላም ጉዳይ ሆኖ አከራካሪ መሆኑ ምን ያክል ከባድ እንደሆነ ያሳያል። العهد الذي بيننا وبينهم الصلاة ቃል ኪዳን الصلاة عماد الدين صلاة የዲን ምሰሶ ነው። فمن تركها فقد هدم الدين የራሱን ዲኑንማ ማን ይነካዋል? የራሱን ዲኑን ናደ እኮ ነው። ከባድ ነገር ነው። ሰላት የኛ የማንነታችን መገለጫ። ያ እኽዋ አንድ ጥያቄ ልጠይቃችሁ። ከዙሁር በፊት የሆነ አይነት ሓል ውስጥ ቆይታችሁ ሰግዳችሁ ስትጨርሱ የሚሰማችሁ ስሜት ዱንያ ላይ ምንም ነገር ብታደርጉ ይመጣል ያ ስሜት? ያ እርካታ፣ ያ ሰኪና፣ ያ ሪፍሬሽመንት፣ እንደ አዲስ መታደስ ስሜት በሰላት የሚመጣው እሱ እኮ ነው የህይወት ስንቃችን። አሐዱ ልዑለማ ምን ብለዋል? ሰላት ማለት አሉ ልክ እንደ ጋዝ ስቴሽን ነው አሉ። ጋዝ ምንድነው? ማደያ ማለት። ማደያ ላይ መኪና ሞልተህ ትነሳለህ። ሲወርድ ፊውል ሎው ምንድነው ነዳጅ ዝቅ ሲል ሄደህ ትሞላለህ። ካልሞላህ መንቀሳቀስ አይቻልም። መሙላት አለብህ። እንደገና አሁንም ትንቀሳቀስና ትሞላለህ። ይህ መንፈሳዊ ፊውል ነው። በቃ መንፈሳዊ ነዳጅ ነው። ፈጅር ሞልተህ ትነሳለህ፣ ትንቀሳቀሳለህ። ዙሁር ላይ ሎው ይሆናል። እንደገና ትሞላለህ፣ ራስክን ታድሳለህ። እስከ ዓስር ይወስድሃል። እንዲህ እያልክ ዒሻ ላይ ሞልተህ ደግሞ ትተኛለህ። በዚህ መልኩ ነው መንፈሳዊ ህይወታችን የተሳካ ሆኖ ምድር ላይ ያሉ ጣጣዎችንም መሸከም የምንችለው ማለት ነው። ካለዛ አይቻልም። ሰው ሰላት የሚሰግደው ለአላህ ብሎ አይደለም ማለት አላህ አይደለም የሚጠቀመው በዛ ውስጥ። ወላሁ ገኒዩን አኒል ዓለሚን። ሰው ለራስ ስትል ጣፍጥ ድንጋይ ምንድነው ጨው ለራስ ስትል ጣፍጥ አለያ ድንጋይ ነው ብሎ ይወረውረዋል። ሰው ዒባዳ በማድረግ መጀመሪያ የሚጠቅመው ራሱ ነው። አላህ ገኒይ ነው። አላህ ዐዘ ወጀል የተብቃቃ ጌታ ነው። ለው አነ አወለኩም ወአኺረኩም ወጅነኩም ወኢንሰኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ማ ዛደ ዛሊከ ፊ ሙልኪ ሸይአ። እኔ ንግስና ላይ አንድም የምትጨምሩት ነገር የለም ነው የሚለው አላህ ሱብሓነሁ ወተዓላ። ሁላችሁም ተቅዮች ብትሆኑ ልክ በነቢዩ ሰለላሁ ዐለይሂ ወሰለም ልብ አይነት ሁላችንም ከመጀመሪያው ከአደም ጀምሮ እስከ መጨረሻው ሰውም ጅኑም ተቅይ ቢሆን በአላህ ላይ ስልጣኑ ላይ የሚጨምርለት ነገር የለም። በተቃራኒው መጥፎ ብንሆን በአላህ ስልጣን ላይ የምንቀንሰው ነገር የለም።